የልጆች ተርቢያ ጸረ የሆኑ 10 ስህተቶች። አካውንቱ ያስቸገረኝ ስለሆነ ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ እስከ መጨረሻ ተከታተሉኝ ኢንሻአላህ። አንደኛ ሁሌም መውቀስ፣ በውይይት ፋንታ ደረቅ የሆኑ ትችቶችን በልጆች ላይ ማብዛት። ሁለተኛ ጉልበትን መጠቀም፣ በፍቅር ፋንታ በጭካኔና በኃይል መቅጣት። ሶስተኛ ሚስጥር ማውጣት፣ የልጆችን ደካማ ጎን ለሰው በማውራት ማሸማቀቅ። አራተኛ ማሾፍ፣ በልጆች ላይ በመሳለቅ ሞራላቸውን መስበር። አምስተኛ ጫና ማድረግ፣ ልጆች ወላጆቻቸውን ግዴታ እንዲመስሉ ማስገደድ። ስድስተኛ በጥቅም መደለል፣ ሁሉንም ሥራ ከገንዘብና ከጥቅም ጋር ማያያዝ። ቀጣዩ ቸልተኝነት፣ ለአካላዊና ለመንፈሳዊ ጤንነታቸው ግድ አለመስጠት፣ እንዲሁም ጊዜ መንፈግ፣ አብሮ አለመጫወት፣ አለማዳመጥ፣ አለመስማት፣ እንዲሁም ደግሞ አድሎ፣ በልጆች መካከል ፍትሃዊ አለመሆን፣ እንዲሁም ደግሞ የመጨረሻው መጥፎ አርአያነት፣ ወላጅ እየመከረ ራሱ ግን መጥፎ ተግባር ላይ መገኘት።